ትውልድ እንደተነሳ ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል ማያውቅ ትውልድ፣ የረከሰ ትውልድ ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ፣ ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሠዊያውን ሥጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው አንዳንድ መናፍቃን እዚህ ሐሳብ ላይ ተቸክለዋል። እንዴት ያሳዝናል! ከዮሴፍ ልጆች ወልዳለች ብለው ጨክነው እስኪናገሩ ድረስ ሆነዋል። አንተ ማን ሆነ ነው ሚካኤል ምንድን ነው የምትለው? መልአክ አያስፈልገኝም ለማለት ትደፍራለህን? ይሄን ትዕቢት አትተውምን? ይሄን ድፍረት አትተውምን? እንዳትደነቁ፣ ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። በሃይማኖት እንጽና፣ ንቅና፣ በቃ አለቀ። ከዛ ራሱ ይጠፋል። እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ፣ ዝም ትለኛለህ? ነው ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው፣ በርታ። እሳት ውስጥ የገቡ ሰማዕታት ያመኗት ሃይማኖት ናት። አይዟችሁ፣ ይሄንን እግዚአብሔር ይቁጠርልን፣ እንደ ደጅ ጥናት አድርጎ ይቁጠርልን። ክርስትና ሰዎችን አያበሳጭ፣ እልክ አያስይዝም።